ከጭንቅላታችን ጋር ካልገጠመ ሶሂህ ሐዲስ ቢመጣ ቡኻሪና ሙስሊም ውስጥ ያለ ቢመጣ አንቀበልም ይያሉ ሰዎች በአደባባይ መናገር ጀምረዋል። ቡኻሪና ሙስሊም ውስጥ ያለ ሐዲስ ካልተቀበለ ሙተዋቲር የሆነ ሐዲሶችን ካልተቀበለ አንድ ሰው ምኑ ጋር ነው ሙስሊም የሚሆነው? ቁርአኑን እኔ አጣምሜ ነው ምረዳው እንጂ በዛሂሩ አልረዳም። ቁርአኑ ባጢንና ዛሂር አለው የዛሂር ማዕናውን አልከተልም ካለ ይሄ ሰውዬ ቁርአኑን እየተከተለ ሳይሆን የነቢን ሐዲስ ነቢን እየተከተለ ሳይሆን ስሜቱን እያመለከ ሐዋውን እየተከተለ ነው። አንድ እግራቸውን የግሪክ ፈላስፋዎች ላይ አንድ እግራቸውን ኢስላም ላይ አድርገው ሁለቱን በግድ ጨምድደው ለማስማማት የሚሞክሩ ሰዎች ሁሉ ጊዜም እንደቃዡ እንደሚኖሩ ታሪካቸው ያሳያል። ታዲያ እዚህ ቦታ ላይ አንድ ሰው አላህ Subhanahu Wa Ta'ala የተናገረውን ረሱል ሰለላሁ ዐለይሂ ወሰለም ስለ አላህ የተናገሩትን ይህንን አላህ በፈለገው ረሱል በፈለጉት መልኩ መቀበልና ማረጋገጥ የግድ ይለዋል። ይሄንን እንደመጣው ማስተናገድ ሰለፎች እንዳሉት አሚሩሃ ከማ ጃአት እንደመጣው አስተናግዱት እንደወረደ። ይሄንን ሌላ ተእዊል ውስጥ አትግቡ ብለው ነው ያስቀመጡት። አይኔ ያልተመቸኝም አልቀበለውም ብለ ውድቅ ማድረግ ይሄ ከኢስላም ሁሉ ሊያስወጣ ይችላል። አላግባብ ሌላ ተፍሲር ውስጥ ምትገባ ከሆነ ፈዘሩ الذين يلحدون في اسماءه የሱን ስሞች ባህሪያቶችን የሚያጣምሙ ሰዎችን ተውልኝ ለኔ ያለው ውስጥ ይገባል። አላህን Subhanahu Wa Ta'ala ከጉድለት ማጽዳት እሱን ከእንከን ማጥራት የሁላችንም ግዴታ ነው። አላህ Subhanahu Wa Ta'ala የላቁ ባህሪያቶች እንደዚሁም ደግሞ ከፍ ያሉ ያማሩ የላቁ ባህሪያቶች ያማሩ ስሞች ባለቤት ነው። አላህ ሙርሰሎችን አድንቋቸው ሙርሰሎችን የሚቃረን የሙእሚኖችን መንገድ የማይከተሉ አላህን በራሳቸው ፍልስፍና የሚወስፉትን ሰዎችን ምንድነው ያለው? አላህ ሱብሃነ ረቢከ ረቢል ዒዘቲ አማ ይሲፉን አለ። ጌታ ጥራት ይገባው የልቅና ባለቤት አማ ይሲፉን እሱን ባልሆነ ነገር ከሚገልጹት ሰዎች ከነዛ ወሰላሙን ዐለል ሙርሰሊን በመልእክተኞቼ ላይ ግን ሰላም ይስፈን አለ። ለምንድነው? አላህን Subhanahu Wa Ta'ala ከጉድለት ከእንከን በጠራ መልኩ ስለሚገልጹት ነው አላህ Subhanahu Wa Ta'ala እዚህ ቦታ ላይ ያስቀመጠልን። ታዲያኛ እንደ አህሉ ሱና ወል ጀማዓ ቁርአን ላይ ሐዲስ ላይ የተቀመጡ ባህሪያቶችን በሙሉ ለአላህ Subhanahu Wa Ta'ala እናረጋግጣለን። አላህን ከመخلوቁ ጋር ሳናመሳስል በምንም አይነት መልኩ ለባህሪያቶቹ ከይፍያ ሳንሰጥ ለምሳሌ አላህ Subhanahu Wa Ta'ala ከአርሹ በላይ ነው ብለን እናምናለን። በዛቱ ከአርሹ በላይ እንዴት ነው የሚለውን ከይፍያውን ኢማሙ ማሊክ እንዳሉት ከይፈ استوى ብሎ አንድ ባል የሆነ ሰው መጥቶ እንዴት ነው አላህ ከአርሹ በላይ የሆነው ሲላቸው الاستواء غير مجهول አሉ። አላህ ከአርሹ በላይ መሆኑ የታወቀ ነው አሉ፣ ማዕሉም ነው አሉ። والكيف غير معلوم አሉ። ከይፍያው ደግሞ غير معلوم ነው መጅሁል ነው አሉ ኢማሙ ማሊክ። ከይፍያው አይታወቅም። አላህ ከአርሽ በላይ መሆኑ ከአንድም 7 ቦታ ላይ በቁርአን አውስቶታል። ይሄንን እናምናለን። እንዴት እንደሆነ ግን ከይፍያውን አላህ ከአርሽ በላይ እንዴት ከፍ እንዳለ ከአርሽ በላይ እንዴት እንደተደላደለ ለአላህ ነው የምንተወው። ወልኢማኑ ቢሂ ዋጅቡን በዚህ ማመን ግዴታ ነው። ወሱአሉ ዐንሁ ቢድዓቱ ይሄ እንዴት ነው ብሎ ደግሞ በዝርዝር እንዴት ነው ምናምን ብሎ መፈላሰፍ ሰለፎች ያልጠየቁት ሱሐቦች ያልጠየቁት ቢድዓ ነው። አخرج عني هذا المبتدع ያሉት ይሄ እዚህ የሚማረውን ሰው ብሽታ ለመፍጠር የመጣ ሙብተዲዕ ነው አባሩልኝ ብሎ ነው ማሊክ ያሉት። ይሄ ለፈቱል ባሪ ኢብኑ ሐጀር ራሳቸው ሳይቀር ኪታባቸው ላይ ያስቀመጡት ነው። ይሄኛው ይታወቃል የኢማሙ ማሊክ። እዚህ ቦታ ላይ ለአላህ Subhanahu Wa Ta'ala ባህሪያቶቹን ስታስቀምጥ ከመخلوቅ ጋር ሳታመሳስል ባህሪያቱን ከሱ ጋር ከአላህ ላይ ሳታራቁት ነው። ለምሳሌ አላህ Subhanahu Wa Ta'ala ሰሚዕ ነው። አዎ ሰሚዕ ነው፣ ይሰማል። አሰማሙ ግን እንደኛ አይደለም። አላህ በሲር ነው፣ ተመልካች ነው። አመለካከቱ ምልከታው ግን እንደኛ አይደለም። የኛ ማስማትም ሆነ ማየት ቁንጽል ነው። የረቡል ዓለሚን ግን ወሲዐ ሰምዑሁ ኩለ ሸይء ነው። የሱ መስማት ሁሉን ነገር ያካለለ እናታችን ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ እንደተናገሩት ማለት ነው። አንድ ጊዜ ኸውለት ቢንቱ ተዕለባ በባላው ጉዳይ ነብዩ ሰለላሁ ዐለይሂ ወሰለም አጠገብ መጣ ስትከራከራቸው አላህ ለቀድ ሰሚዐ አላሁ ቀውለ التي تجادلك في زوجها በባላው ጉዳይ የምትከራከረውን ሴት ካንተ ጋር የምትነጋገረውን አላህ ሰምቷል።
እናታችን አይሻ እኔ ጓዳ እዛ ጥግ ላይ ሆኜ የሁለቱ ንግግር እየጠፋኝ ነገር ግን አላህ الذي وسع سمعه كل شيء ሁሉን ነገር ያካበበው ጌታ ግን ሰምቶ ለሷ መልስ ሰጣት ይላሉ ኡሙል ሙእሚኒን ሶሂህ ሙስሊም ላይ ሌሎችም የዘገቡት ላይ እንደሚያሳየው ማለት ነው። ያላህ እይታው አንዱን ሰማይ ከማየት ሌላው ሰማይ የማይጋርደው አንዱን ነገር ከመመልከት ሌላው የማያዘናጋው ነው። አንዱን ኸልቅ ከመስማት ሌላው ኸልቅን መስማት የሚያዘናጋው ጌታ አይደለም። ነገር ግን አላህ እኛንም ሰሚዕ በሲር ብሎናል። فجعلناه سميعا بصيرا ራሱንም هو السميع البصير አለ። እኔ ሰሚ ተመልካች ነኝ አለ። እዚህ ጋር ደግሞ ሌላውንም መخلوቁንም ደግሞ የሰው ልጅን ሰሚና ተመልካች አደረግነው አለ። የስያሜ መመሳሰል የይዘትን መመሳሰል አይወክልም። በደንብ መረዳት ያለብን ማወቅ ያለብን ነው። ብሽታዎች እየበዙ ስላለ ነው ይሄንን ነገር የምናነሳው። ለአላህ Subhanahu Wa Ta'ala ፊት አለው ብለን እናምናለን። ፊቱ ግን እንደ መخلوቆቹ ፊት አይደለም። ይሄ ቀላል ነው። አላህ Subhanahu Wa Ta'ala በቁርአን ላይ ሲያነሳልን ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም ሁሉ ነገር ጠፊ ነው። የጌታ ፊት የክብር የግርማ ባለቤት ሲቀር ብሎ አላህ አስቀምጧል። ወጅህ እንዳለው አስቀምጧል። የሱ ወጅህ ግን ከመخلوቆቹ ጋር የማይመሳሰል ነው። ከራሱ ጋር የሚስማማ ወጅህ እንዳለው እጅ እንዳለው ነግሮናል። ለአላህ እጆች አሉት። እጆቹ ግን እንደኛ እንደ መخلوቆች እጅ አይደለም። እንደ መخلوቆች እጅ ነው እንደ መخلوቆች ፊት ነው የሚል ሰው አዎ ካለ እንደኛ ነው ፊቱ እንደኛ ነው እጁ ካለ ይሄ ሙጀሲማ ሙሸቢሃ ይባላል ማለት ነው። ነገር ግን ቁርአን ሐዲስ ላይ የተቀመጠውን አላህ ለራሱ ያስቀመጠውን ፊት ኢንካር ማድረግ ደግሞ ኩፍር ነው። ያንን አላህ ለራሱ ያስቀመጠውን ፊት የለህም እጅ አለኝ እያለ በል የዳሁ መብሱጠታኒ ዩንፊቁ ከይፈ ይሻ ሁለት እጆቹ የተዘረጉ ናቸው እንደፈለገ ይለግሳል የሚለውን ኢንካር የሚያደርግ ከሆነ አንድ ሰው ቀጥታ ከቁርአኑ ጋር ነው የሚጋጨው። ከእስልምና ሁሉ ሊያወጣው ይችላል። እዚህ ቦታ ላይ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን። ነገር ግን እጁም ፊቱም አላህ Subhanahu Wa Ta'ala ከመخلوቆች ጋር ከመመሳሰል የጠራ ነው። ለአላህ ባት አለው ብለን እናሰብታለን። ለአላህ ቀደም አለው ብለን እናሰብታለን። በቃላችን አይደለም። ይሄ ሲፋቱል ኸበሪያ የሚባሉት እነዚህ በኸበር የተነገሩት ወአንሳኪን ወይድዓውነ ኢለ ሱጁድ ወሁም ሳሊሙን ባት በሚገለጥበት ጊዜ ስጁድ አድርጉ ብሎ ረቡል ዓለሚን በሚጋብዛቸው ጊዜ ብሎ ቁርአን ያስቀመጠልን። ነብዩ ሰለላሁ ዐለይሂ ወሰለም የክሽፉ ረቡና ዐዘ ወጀል አንሳቂህ ይላሉ። አላህ ከባቱ ገልጦ ለኔ ስጁድ አድርጉ ይላል። ይሄ ፊ ሶሂህ ሙስሊም ቡኻሪ ላይ ያለ ሐዲስ ነው። እንግዲህ ምን ታደርገዋለህ ይሄንን ሐዲስ ሁሉ እነዚህ ነገሮች ፈየደዑ ረቡል ዒዘቲ ቀደመሁ ኃያሉ ጌታ ጀሃነም ሞላሽ ብሎ ሲጠይቃት አልሞላሁም ስትል አላህ እግሩን ያሳርፍባታል። ያኔ ፈየንዘዊ ባዕዱሃ ኢላ ባዕድን ፈተቁሉ ቀጥቀጥ በቃኝ ትላለች። ኤፊሶ ያለ ሐዲስ ነው። እንግዲህ ወይ ሐዲሱን አልቀበልም ቁርአኑንም አልቀበልም እስልምናን በግሌ በጭንቅላቴ የራሴን እስልምና ነው የምከተለው እንጂ የቁርአንና ሐዲስን እስልምና አይደለም ካልክ ሌላ ሃይማኖት ነው እየተከተልክ ያለው። እዚህ ቦታ ላይ እያንዳንዱ ባህሪያቶች በአጠቃላይ በቁርአን በሐዲስ ላይ የተቀመጡትን ለአላህ ኢስባት ማድረግ ይሄ ተጅሲም አይደለም። አላህ በፈለገው መልኩ ረሱል በፈለጉት መልኩ አላ ሙራዲላህ ወአላ ሙራዲ ረሱልላህ ቢላ ተክይፊን ከይፍያ ሳንሰጥ ከመخلوቅ ጋር ሳናመሳስል ባህሪያቶቹን ውድቅ ሳናደርግ ሳናጣምን መቀበል ይሄ አህሉ ሱና ወል ጀማዓ የሄዱበት መንገድ ነው። በአጠቃላይ እዚህ ቦታ ላይ ትልቁ የአህሉ ሱና ወል ጀማዓ ዱስቱራችን እዚህ ቦታ ላይ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይሄ አንቀጽ አላህን የሚመስል አንድም የለም። ይሄ ከአላህ በአጠቃላይ ከመخلوቆች ጋር ሙማሰላን ነፍይ ያደርጋል። ወሁወ ሰሚዑል በሲር የሚለው ደግሞ ለአላህ Subhanahu Wa Ta'ala ባህሪያቶችን ኢስባት ያደርጋል። ታዲያ አላህ Subhanahu Wa Ta'ala በርካታ ስሞች በርካታ ባህሪያቶች አሉ። እያንዳንዱ ስም በውስጡ ላይ የአላህን Subhanahu Wa Ta'ala ባህሪ አዝሏል። አላህን ሰሚዕ ነው ስትል ሲፈተ ሰማዕ አለ። አላህ አርህማን ነው ስትል ሲፈተ ረህማ የረህመት ባህሪ በውስጡ አለ። አላህ Subhanahu Wa Ta'ala ጀባር ነው ስትል ሲፈተል ጀበሩት ኢስባት ታደርጋለህ ማለት ነው። እያንዳንዱ ስሞቹ በሙሉ ለአላህ 99 ስሞች አሉት። እነዚህ ስሞች ያፈዛቸው በደንብ የተረዳ እነዚህ ስሞች በሚያስፈርዱት መልኩ የሰራ ሰው ጀነት ገባ ብለው ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። እነዚህ ስሞች በሙሉ
ሙሽተቃት የሆኑ ከውስጣቸው ሲፈትን ያዘሉ እነዚህ ለአላህ Subhanahu Wa Ta'ala ኢስባት ማድረግ ይሄ የሰለፎች መንገድ ነው። በአጠቃላይ የአላህን Subhanahu Wa Ta'ala ስሞችና ባህሪያቶችን ለአላህ Subhanahu Wa Ta'ala ማረጋገጥ ይሄ አህሉ ሱና ወል ጀማዓ ሄዱበት ነው። አንድ የአላህን ባህሪ አንድ ሰው ካወቀ በኋላ ያንን አላህ በሚፈልገው መልኩ ኢስባት አላደርግም ካለ ይሄንን አልቀበልም ካለ ከእስላም ይወጣል፣ ኩፍር ላይ ሊወድቅ ይችላል። بعد اقامه الحجه ማስረጃ ከቆመበት በኋላ ማለት ነው። እኛ ግን አህሉ ሱና ወል ጀማዓ ሰዎችን ለማክፈር ከእስልምና ለማስወጣት አንቸኩልም። ኢማሙ አህመድ ያስገረፏቸው ያስደበደቧቸው የሙዕተዚላ ባለስልጣናቶችን በሙሉ ጃሂሎች ስለሆኑ ዑዝር ሰጥተዋቸዋል። ነገር ግን እምነቱ ግን ኩፍር ነው ብለው ነው ያስቀመጡት። ቁርአን የአላህ ከላም አይደለም አላህ አይናገርም የሚል ሰው ይከፋል ያሉት በእንደዚህ አይነት መልኩ ነው ያስቀመጡትና በዚህ ጉዳይ ላይ በጣም ጥንቃቄ ማድረግ ቁጭ ብለን መማር መቅራት በአረብኛ የተጻፉ መጽሐፎች ዑለማዎች ጋር ሄደን አቂደቱል ዋሲጥያን የሼኽ الاسلام ኢብኑ ተይሚያን አቂደቱል ጣሃዊያ አቡ ጃዕፈር الطحاوين ከነሸርሁ እንደዚሁም ደግሞ ሌሎች መጽሐፎችን ኢርሻድ የመሳሰሉ በርካታ በዚህ ዙሪያ የተጻፉ መጽሐፎች አሉ። አረብኛ አልችልም ሼኽ ጋር ተቀምጬ መቅራት አልችልም ያለ የሼኽ ኢልያስ አህመድ ስለ አላህ ባህሪያቶች የጻፈው መጽሐፍ አለ። ያንን መጽሐፍ ብታነቡ እንደዚሁም ኢብኑ ሙነወር የጻፈው ከአርሽ አላህ ከአርሹ በላይ ነው የሚል መጽሐፍ አለ። እንዲህ አይነቶቹን ፈልጋችሁ አንብቡ። በአሁኑ ሰዓት ብዙ ሹብሃዎች እየመጡ ያለበት ሰዓት ነው። ሹብሃን ለመቋቋም ዕውቀት ያስፈልጋል። ዕውቀት ያለው ሰው ብዙ ነገሮችን መሻገር ይችላል። አለበለዚያ ግን ለብዙ ነገሮች ተጋላጭ ልንሆን እንችላለን። ነፈዐኒ አላህ ወኢያኩም ቢማ ሰሚዕና ወጀዐለና ሚመን የስተሚዑነ ቀውለ ፈየተቢዑነ አሕሰነ ኢነሁ ወልዩ ዛሊከ ወልቃዲሩ ዐለይህ አቁሉ ማ ሰሚዕቱም ወአስተግፊሩላህ አልዐዚመ ሊ ወለኩም ወሊሳኢሪል ሙስሊሚን ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም።